ያዩትን ብቻ የሚናገሩ ሳይሆን ያዩትን ከተናገሩ በኋላ ደግሞ ምን ማድረግ እንደሚገባቸው ጭምር አምልጥ፣ ቁጭ በል፣ ውጣ፣ በዚህ ሂድ ታመልጣለህ፣ እንደዚህ ካደረክ እንዴት ይሆናል፣ ይሄንንም ጭምር የማድረግ ስልጣን አላቸው። ለምሳሌ የትንቢት መንፈስ የነበረበት ዮሴፍ በመላው ዓለም ለ7 ዓመት የሚቆይ ድርቅ እየመጣ ነው፣ ከዚያ በፊት ግን 7 የጥጋብ ዘመናት አሉ። እችን ብቻ ተናግሮ አልወረደም። ምን ማድረግ እንዳለበት ጎተራ አዘጋጁና በ7ቱ የጥጋብ ዘመናት የምታገኙትን አበንደንስ ያንን ሰብስባችሁ በጎተራ አከማቹ። ይሄ ያከማቻችሁት በጥንቃቄ ይከማች፣ ከመላው ዓለምም እንዳውም ይሸመትና ይጠራቀም። 7 የማይታጨድበትና የማይዘራበት ዓመታት ስለሚመጡ በእነዚያ ጊዜያቶች ለመብላት እንዲሆነን ከወዲሁ ጎተራ ይዘጋጅ ብሎ ያዘዘ ነው። ያየውን ተናገረ። ላየው መፍትሄም ደግሞ መመሪያ ሰጥቷል። ሌላ ዋች ሱነማይቱ ሴትዮ በነበረችበት ሰዓት ከ800 ዓመተ ዓለም ትንሽ ቀደም ብሎ ኤልሳ በህይወት እያለ የሆነ ታሪክ ነው። ኤልሳ የሞተው 800 ላይ ነው የሞተው። በነገራችን ላይ በሰሜናዊ እስራኤል መንግስት ውስጥ ሀፕን ያደረገ የሱነማይቱ ሴትዮ ታሪክ ነው። 7 ዓመት ድርቅ እየመጣ ነው አላት። ይሄ ታስ ሬቨሌሽን ናሌጅ ናት ወርኪንግ ናሌጅ። ሬቨሌሽን ናሌጅ ማለት the revealed word of God ወይም ደግሞ የእግዚአብሔርን አጀንዳ አንብቦ ድርቅ እየመጣ እንደሆነ በፕሮፌቲክ እይታ አይቷል። ድርቅ እየመጣ ነውና ለራስሽ ወቂ የምታረጊ ወቂ ተዘጋጂ አላላትም። ድርቅ መጥቷልና ዝናብ ወደሚዘንብበት ሀገር ተነስተሽ ሂጂ ነው ያላት። የብሉይ ኪዳን ነቢያት እንደዚህ ናቸው። አዲስ ኪዳን ነብይ ግን ያየውን ብቻ ተናግሮ ከመቀመጥ ውጪ ዱ ዲስ ዱ ዳት በዚህ በኩል አምልጥ አይልም። ዋይ ምናልባት የሚለው ዳግም ላልተወለደ ሰው መልእክት አምጥቶ ከሆነ ሊል ይችላል። ለተወለዱ ለቤተ ክርስቲያን ሰዎች ግን መልእክት በሚያመጣበት ሰዓት ነብይ ያየውን ተናግሮ ዝም ከማለት ውጪ መመሪያ ሰጪ አይደለም። ዋይ የእግዚአብሔር መንፈስ ማደሪያ የሆኑት ዳግም የተወለዱ የእግዚአብሔር ልጆች ምን ማድረግ እንዳለባቸው ከመንፈስ ቅዱስ ነው መመሪያ የሚቀበሉት። ለምሳሌ አሁንም አጋቦስ ጋር ለመልስ። ሀዊ እየሰማኸኝ ነው መሰለኝ? ድምጼ የሚሰማ በደንብ አይልሻው። ኦኬ ኮፒ ሊንክ ሼር ቀጥል። አጋቦስ የአዲስ ኪዳን ነብይ ነው። ልብ አድርግ። አይ ቲንክ ከ50ዎቹ ዓመተ ምህረት በኋላ እንደሆነ እርግጠኛ ነኝ። ለምን ስለ ሐዋርያ ጳውሎስ ተላልፎ መሰጠት በተናገረ ጊዜ ጳውሎስ በኤፌሶን ተሰናብቷቸው ሲሄድ ነው። እንግዲህ ጳውሎስ ከዚያ በኋላ 2 ዓመት ብቻ ነው በህይወት የኖረው። ወደ ሮም ተወሰደ። ከዛ አንገቱ ተቆረጠ። አሁን ስሙ በደንብ ኢዮሳም ያየው መሰለኝ። ሰላም ይብዛ ወንድሜ። ቴንክ ዩ ጉድ ቱ ሲ ዩ ሄር። አሁን ከብሉይ ኪዳን የተለየ ትንቢት እንደሚተነብይ ላሳያችሁ። እዚህ ጋር ብድግ አለና 7 የድርቅ ዘመናት እየመጡ እንደሆነ በመላው ዓለም ድርቅ እንደሚሆን መንፈስ ቅዱስ አሳየው። ሬቨሌሽን አገኘ። ዳስ ሬቨሌሽን ናሌጅ ሪቪልድ ሆነለት። አየ መንፈስ ቅዱስ ገለጠለት። በእነሆ ጸጋ ስጦታው ነው። የሰውዬ ተመለከተ። 7 ዓመት ድርቅ እንደሚመጣ አየ። ተነሳና ብድግ ብሎ በ7 ዓመት ሙሉ ከእንግዲህ ኃይለኛ ድርቅ እየመጣ ነው አለ። ከዛስ ጎተራ ስሩ አላለም? እንደ ብሉይ ኪዳን እንደ ዮሴፍ ምርታችሁን አታባክኑ ብሎ መመሪያ ለመስጠት አልሞከረም። እንደ ሱነማይቱ ሴትዮ ዝናብ ወደሚዘንብበት ሀገር ከወዲሁ አምልጡ አላለም። he just said a word። ምንድን ነው ያለው? ድርቅ አይቻልም። ከዛ ሰሽ መፍትሄው ምንድን ነው? ask the Holy Spirit, inquire the Holy Spirit that's inside of you። የእግዚአብሔር መንፈስ በውስጣችን የመኖር ዋናው ዓላማ to get a revelation from the Holy Spirit, to learn the things of God። የእግዚአብሔርን ነገር የምናውቅበት መንገድ በነገራችን ላይ መንፈስ ቅዱስ ሰው ውስጥ ሪዛይድ የማድረጉ ብቸኛ ዓላማ to learn the things of God, to be led by the Spirit of God። ለመመራት ነው። የእግዚአብሔርን ነገር ለማወቅ ነው። ስለዚህ ድርቅ ይመጣል የሚለው ሬቨሌሽን ካገኘ በኋላ ምን ማድረግ እንዳለብህ ኢንሳይድ አውት የሆነ ሬቨሌሽን ነው የሚያስፈልግ። ለአንዳንዱ ዝናብ ወደሚዘንብበት አምልጥ ሊለው ይችላል። ለአንዳንዱ እዚሁ ቁጭ በል ግድ የለም እንደ ይስሐቅ በድርቅ ዘመን በእምነት ትዘራለህ አንተ ታጭዳለህ ሊሆን ይችላል። ለሁሉ አንድ አይነት አይሰራም። ሬቨሌሽን ናሌጅ ዘ ሴም ቢሆንም እንኳን አንድ አይነት ቢመጣ ወርኪንግ ናሌጅ ላይ ሲመጣ ግን ኢትስ ዲፈረንት። ኢየሱስ ሁሉን ሰው በአንድ አይነት ሁኔታ አልፈወሰም።
አይነ ስውራንን ሁሉ በአንድ አቅጣጫ አልፋ ጭቃ ቀብቶ የፈወሰው አለ፣ ዳሶ የፈወሰው አለ። እንደነ በርጤሜዎስ አይነት ሰዎችን ደግሞ ሪሲቭ ዩር ሳይት እይ ብሎ ከወዲሁ ሳይነካው አይኑ የተከፈተለት አለ። መንፈስ ቅዱስ ካሳየው ሬቨሌሽን ናሌጅ ተነስቶ ነው ኢየሱስ ያደረገውን ነገር ሁሉ ያደረገው። ቢካዝ ከአባቴ ካየሁት ውጪ አንዳች ላደርግ አይቻለኝም፣ there is impossible ብሏል። ስለዚህ ልላችሁ የፈለግኩት አጋቦስ ተነስቶ ድርቅ ይሆናል ብሎ ቁጭ አለ እንጂ ሌላ መመሪያ ሊሰጥ አልሞከረም። ሁለተኛ ድንገት ተነሳና የጳውሎስን መታጠቂያ ወሰደና ባለዚህ መታጠቂያ ማን ነው አለ። ባለዚህ መታጠቂያ ማን የማንም ይሁን ባለዚህ መታጠቂያ ሰዎች አስረው ለአህዛብ አሳልፈው አይሁዳውያን አስረው ለአህዛብ ለሞት አሳልፈው እንደሚሰጡት አሳይቶኛል። ከዛስ አትሂድ አላለም፣ አምልጥ አላለውም፣ እንዳትሄድ አላለውም። ይሄ እንግዲህ ኮመን ሴንስ አሳልፈው የሚሰጡ ከሆነ ምንድን ነው? ከዛ እንዳትሄድ ነው አይደል? እሱ ግን አላለም። መንፈስ ቅዱስ ሂድ ሊል ይችላል፣ አይታወቅም። እችን ተናግሮ ቁጭ አለ። እሱ መመሪያ አልሰጠም። እችን ከአፉ የሰሙ ሰዎች ሰውየው ታዋቂ ነብይ እንደሆነ ስለሚያውቁ ብድግ አሉና መቀባጠር ጀምሩ። በመንፈስ ሆኖ ይላል። በመንፈስ ሆኖ የሚለው ቋንቋ በመንፈስ ቅዱስ ተመርተው ማለት አይደለም። በመንፈስ ቅዱስ እንዳልተመሩማ ቀጥዬ እነግርሃለሁ። በመንፈስ ሆኖ እንዳትሄድ አሉት። ፖል ሴድ ሂምሰልፍ ራሱ ምን አለ? ኖ እያለቀሳችሁ እዚህ ለምንድነው ልቤን የምታባቡ? መንፈስ ቅዱስ በተለያየ ከተሞች ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ተመልከት፣ ሬቨሌሽን ይሄ ከውጭ ባለዚህ ቀበቶ አሳልፎ ይሰጡታል የሚለውን እንቅጩን ነብዩ ተናገረ። መንፈስ ቅዱስ ደግሞ ጳውሎስን ወደ ኢየሩሳሌም እንድትሄድ እያለው ነው። እዚህ ጋር ደግሞ ወሬ አቀባዮች አሉ፣ ደግሞ ልወደድ ባዮች አሉ። እንዳትሄድ ለምን? የሰሙት ነገር አለ። እንዲያውም እግዚአብሔር ተናገረኝ ለማለት ዳር እያላቸው ነው። በመንፈስ ሆኖ የሚለው ቋንቋ በቃ ከመንፈስ ቅዱስ እንደተቀበሉ ሬቨሌሽን እንዳትሄድ ይላል ሰራዊት ጌታ እግዚአብሔር ለማለት ዳር እያሉ ነው። በቃ በመንፈስ እየተቃጠሉ እንዳትሄድ ነግሬሃለሁ እያሉ ነው። የነዚህ በመንፈስ ሆኖ በጣም እንትን የሚሉት መንፈስ ቅዱስ አልተናገራቸውም፣ ሰይጣንም አይደለም፣ ከስጋ ተነስተው ነው። ኬት ነብዩ ባለዚህ መታጠቂያ መከራ ይደርስበታል ስላለ ወሬ ሰምተው ነው፣ እየገመቱ ነው። እነዚህ መንፈስ ቅዱስ ባለዚህ ቀበቶ ተላልፎ ይሰጣል ብቻ ነው ያለው። ሂድ አላለም፣ አትሂድ አላለም። ለምን? ባለቤቱ ነው ማወቅ ያለበት ከመንፈስ ቅዱስ። ባለቤቱ መንፈስ ቅዱስን ሲጠይቅ ጳውሎስ ምን ብሎታል? ምን ብሎኛል አለ። ያውም አንድ አይደለም፣ በተለያዩ ከተሞች ወደ ኢየሩሳሌም እንድወጣ እንዳውም እየገፋኝ ነው፣ ሂድ እያለኝ ነው። ግን እኮ ብሔር ተላልፎ ይሰጣል። ተላልፎ ይሰጣ ለማገልገል ወስነ ሁለት ወደው አይሆንም። እግዚአብሔር ያድናል፣ የስ ያድናል። ጉዳዩ በእንደዚህ አይነት ሁኔታ ይሄን ለምሳሌ ያነሳሁላችሁ ለምንድን ነው? የብሉይ ኪዳን ነብይና የአዲስ ኪዳን ነብይ ይለያያል ማለት ነው። እቺን ሐሳብ ያዙልኝና የአባቶችን በወፍ በረር ተናግሬ ወንድማችን ሲመጣ ለሱ ሰጠዋለሁ። ስሙ፣ ሐዋርያት ካለፉ በኋላ እንግዲህ ተመልከቱ። ሐዋርያት ካለፉ በኋላ በአባቶች ዘመን እኔ ሰርች ለማድረግ አንዳንድ የማውቃቸውን መጽሐፍቶችም ለማገላበጥ ኦፕን የሆነ ኦንላይን ሪሶርሶችንም ለማየት ሞከርኩኝ። እንዴት ነበር ስለ ሐዋርያዊ አገልግሎትና ትንቢታዊ አገልግሎት አባቶች ምን ያምኑ ነበር? አርሊ ቸርች ላይ ምን ይታመን ነበር? ከሐዋርያት ህልፈት በኋላ የመጀመሪያዎቹ አባቶች ከሐዋርያት ሩጫውን የተቀበሉት አባቶች ስለዚህ አገልግሎት ምን ያስቡ ነበር? ስለ አምስቱ ኦፊሶች የሚለውን ስንመለከት በነገራችን ላይ ዛሬ እኛ በምናጦዘው አማካኝነት በእንደዚህ አይነት ሁኔታ ብዙም ሲፈላሰፉበት አላየውም። አንዳንድ ሰዎችን አይቻሉ፣ ታዋቂ ሰዎችን። እነሱም ቢሆኑ ሐዋርያ ልባል ነብይ ልባል ሳይሆን ያሉት ለምሳሌ ትንቢታዊ አገልግሎት ሬቨሌሽን ቀጣይነት ስላለው የእግዚአብሔር ነገር ተገልጦ ያለቀ ስላይደለ ሐዋርያትም ሆነ ነቢያት ቀጣይነት በተለይ የትንቢታዊ አገልግሎት ቀጣይነት ስላለው አሁንም ቢሆን በመጽሐፍ ቅዱስ ያልተካተተ አዳዲስ ሬቨሌሽኖች ሊኖሩ ይችላሉና ይኖራሉ በሚል አንዳንድ ችክ ያሉ አንዳንድ ታላላቅ የእግዚአብሔር ሰዎች ቢሾፕ እንኳን ባይሆኑም ነገር ግን ታዋቂ ስኮላሮች ነበሩ። አንዳንድ ሰዎች ማለት ነው። በስም መጥራት ቢያስፈልግም ጠራቸዋለሁ። ሞንታና የሚባለው 2nd ሴንቸሪ አካባቢ ላይ አይ ቲንክ እዚህ የምትረዱኝ ሰዎች ካላችሁ ከታች ብትረዱኝ ደስ ይለኛል። ሞንታኒዝም የሚባል ሙቭመንት ነበር። እንዳውም ሰምተህ እንደሆነ አላውቅም። ለምሳሌ ሞንታና ምን ብሎ ነው የሚያምነው? ፕሮፌቲክ ሚኒስትሪ ቀጣይነት አለው፣ የእግዚአብሔር ነገር ያለቀ አይደለም እና ከ66ቱ ከያዝነው ከመጽሐፍ ቅዱስ ውጭ ሬቨሌሽኖች ይኖራሉ ብሎ ካመነ ሞንታኒዝም የሚባለው እንዳውም የእሱ ሬቨሌሽን እስከዛሬ ድረስ በነገራችን ላይ
ተከታዮች አሉት። ይገርማል። ሁሉ ጊዜ ታዋቂ ግለሰብ መጠንቀቅ ያለበት ለዚህ ነው። አንድ በጣም የሚታወቅ ፌመስ የሆነ ሰው እንደ ቀልድ እንኳን የሚናገረው ነገር ተከታይ ስለሚያበጅ በጣም መጠንቀቅ ያስፈልጋል። ለምሳሌ ታስታውሱ እንደሆነ ዊሊያም ብራናም አሜሪካን ሀገር ውስጥ እነሱ ከአንዳንድ ያስነሱት ሙቭመንቱ ድሮም የነበረ ነው። እነሱ ያቀነቀኑት ሙቭመንት ለዛሬ ትልቅ ዳሜጅ አሜሪካን ሀገር ባሉት የፔንቴኮስታል ቸርች ዳሜጅ ካደረጋቸው አንዱ የዊሊያም ብራናም ታዋቂ እግዚአብሔር ሰው ነው። የእሱ ሙቭመንት ነው። የእሱ ሙቭመንት ምንድነው? ተገለጠልኝ፣ አሁንም ተገለጠልኝ። ኧረ ሰውየው እረፍ፣ ተገለጠልኝን አቁም። እግዚአብሔር በእጅ ተአምር ያደርጋል፣ ሚራክል ያደርጋል፣ ሙታንን ታስነሳለህ፣ ትልቅ ነገር ታደርጋለህ። አንደኛ ይሄ ማስተማርህን አቁም፣ አንተ አስተማሪ አይደለም ተብሎ ተመከረ። የተመከረው የሚገርማችሁ ነገር ሰውየው መጀመሪያ ያደረገው ምንድነው? በመሰረተው ኮንግሬጌሽን ውስጥ አንድ ፓስተር አምጥቶ ነበር፣ አስተማሪ ሶሪ። ምክንያቱም እሱ አስተማሪ አይደለም። ዊሊያም ብራናም ሚራክለስ የሆነ ሚኒስትሪ ነው ያለው። ነገር ግን ትምህርት ግን አይችልበትም፣ አያውቅም፣ እውቀት የለውም ብዙ። ታዋቂ ስለሆነ ብቻ ያ ያመጣው አስተማሪ ደግሞ አፍ የሚያስከፍት አስተማሪ ነው። ስለዚህ ቅናት ያዘው ማለት ነው። ቅናት በያዘው ጊዜ ካላስተማርኩ አለ ሰውየው፣ አርፈህ ተቀመጥ፣ አንተ ተአምራት ማድረግህን ሂሊንግ ማንም ጋር የሌለ ነገር አንተ ጋር አለ፣ ቀጥል በዛ ሲባል ሲመከር አልሰማም። ስለዚህ ተገለጠልኝ፣ ታየ፣ አየው፣ ተገለጠልኝ። ሰውየው ረፍ ተባለ። መጨረሻ ላይ አየዋልና ስላሴ ውሸት ነው ብሎ ቁጭ አለ። እውቀት የሌለው ይሄ ሰውዬ ተአምራት በእጁ ይደረጋል እንጂ ሌላ ትምህርት አስተምር ብትለው ሲዘባርቅ ነው የሚውለው። እኔ አንዳንድ ትምህርቶቹን ሰምቻለሁ ራሴ። ምንም የሚያውቀው ነገር የለም። ስለዚህ ዋነስ ዶክትሪን ወይም ደግሞ ዩናይትድ ፔንቴኮስታል ቸርች የሚባሉት በኢትዮጵያ ውስጥ ያው በሌላ ሰው ስም ቸርች ስም ባልጠራ ደስ ይለኛል። የእሱ ተከታዮች እስከዛሬ ድረስ አሜሪካን ሀገር 3-4 ቦታ የተበጣጠሱ ቢሆኑም እንኳን የዊሊያም ብራናም ተገለጠልኝ ውጤቱ ይሄ ነው ማለት ነው። የሞንታኒዝም ሙቭመንት ፕሮፌቲክ ሚኒስትሪ ቀጣይነት አለው። ሬቨሌሽን ገና ቀጣይነት አለው። በ66ቱ በያዝነው መጽሐፍ ቅዱስ ውስጥ ብቻ የተጠናቀቀ አይደለም በሚል አንዳንድ ያስነሳው ሙቭመንት ብዙ በዚህ በፕሮፌቲክ ነገር ትልልቅ ዳሜጆች በየአመቱ የሚገርም ነገር እስከ ዛሬ ድረስ ተከታይ ያለው ሰውየው ያው ቢበጣጠሱም ቢቀጥኑም አልተበጠሱም። ዳስ አርማቲክሊ ሮንግ ነው። አሁን ስለ አፖስቶሊክ ሚኒስትሪ ወደኋላ ልመለስ በደንብ አይ ነው አንዳንድ ሰዎች ቅር እንዳይላችሁ በደንብ እኔ ማንንም ለመንካት አይደለም። እነዚህ 5ቱ ኦፊስ ጉዳይ የሚገርማችሁ በየዘመናቱ ጥያቄ ነበረባቸውና እኔ ሂስቶሪካል አመጣጥ እኔ በደረስኩበት ባነበብኩት ለማየት በሞከርኩት እንግዲህ ትንሽዬ ማብራራላችሁ ምንድን ነው ሐዋርያው እከሌ ወይም ነብይ እከሌ የሚል ነገር ከአርሊ ቸርች ፋዘርስ ጀምሮ በተለይ ከሐዋርያት ከተቀበሉት በኋላ በዚህ በነብይነት እንደዚህ ከሚታወቁት ታላላቅ እነ ኢሬኒየስ እነ ጀሮም እነ ቶርቱሊያን ወደኋላ ከሄዳችሁ ደግሞ እንደነ ፖሊካርፕም እንደነ ማኖስ ክሌመንት ኦፍ ሮም ሌሎቹንም እነዚህ ከሐዋርያት ጋር አይን የተገናኙ የተነካኩ አብሯቸው የነበሩት ሰዎችም ከነሱ በኋላ የሚታወቁት ኢቭን ወደኋላ ስትመጡ እና አትናቴዎስ ጋር ወደ 3ኛው ክፍለ ዘመን መጨረሻ አካባቢ ስትመጡ እንደነ ቅዱስ ቄርሎስ ሌሎች ጋር እንደነ ኦገስቲን ጋር እንኳን ብትመጡ ወደዚህ ትልልቅ ሰዎችን የጠራሁላችሁ እነዚህ ናቸው ብቻ ማለት አይደለም። እንደነ ኦሬገን እንደነዚህ አይነት ሰዎች የራሳቸው ደካማን ብርቱ ጎንም ቢኖራቸውም እንኳን አንዱም ሰው ሐዋርያው ከሌ ነብይ ከሌ ተብሎ አልተጠራም። ያልተጠሩት ሐዋርያው ከሌ መባል ትልቅ ስለሆነ አይደለም፣ ይሄ ስም አይገባኝም በሚል አይደለም። ነብይ ከሌ ተብሎ መጠራትን በጣም ስሙን ፈርተውት ምናምን አይደለም። የተረዱትና የሚያምኑት ነገር ምን ነበረ? እነዚህ ኦፊሶች በወቅቱ ብዙዎቹ ያምኑ የነበሩት ለቤተ ክርስቲያን ምስረታ የሚል ዛሬ ባፕቲስቶች ቃልዮት የተነሱበት ሐሳብ ማለት ነው። ወደኋላ እየመለስኳችሁ ነው። እኔ ቃልዮቶች ዝም ብሎ ከሜዳ የመጡ አይደለም። ቃልዮቶች የባፕቲስቶችን አይዲያ ነው ያወሩ ያሉት። ባፕቲስቶች ደግሞ መነሻ አላቸው ወደኋላ። ባፕቲስት የሚባሉ ቋንቋ ሄዶ እንግዲህ ወደ እነ ሉተር ጋር ነው ማደርስላቸው ወደኋላ ሄጄ ቸርች ኦፍ ኢንግላንድ፣ ሉትራን ቸርች፣ ሜቶዲስት ኤንድ ሪፎርምድ ሜቶዲስት አናባፕቲስት የሆኑትን በሙሉ ብራንቾቻቸውን አንድ ላይ ይዛቸዋቸው። እነዚህ ሁሉ በነገራችን ላይ አንዱም በሐዋርያው አገልግሎት የሚያምን የለም። በነብይ አገልግሎትም ዛሬ በምናምነው መልኩ የሚያምን እኔ ፈልጌ አላገኘውም። ካገኛችሁ ንገሩኝ። ግን ወደ ኦርቶዶክሶች እና ወደ ካቶሊኮች ልምጣ።
ካቶሊክና ኦርቶዶክስ የሚለው ስያሜ ከመምጣቱ በፊት እንግዲህ ኦርቶዶክስ የሚለው ቋንቋ የሃይማኖት መጠሪያ ስም እንዳልነበረ ሁላችሁም ታውቃላችሁ። ቀጥተኛይቱ የእግዚአብሔር መንገድ ለማለት በሮማን ኤምፓየር ውስጥ የግሪክ ቋንቋ ኦፊሻል ቋንቋ ስለነበረ ተመልከቱ፣ ሮማውያን ሲመጡ እንዳለ የስራ ቋንቋ የግሪኮችን ነው እንዳለ አዳፕት ያደረጉት። የራሳቸውን ቋንቋ ለማስፋፋት አልሞከሩም። የግሪክ ቋንቋ እንግዲህ ትክክለኛይቱ የወንጌል መንገድ ለማለት ነው። ትክክለኛይቱ የእግዚአብሔር መንገድ፣ ቀጥተኛይቱ የአምላክ መንገድ ነው። ትክክል ነው ስሙ እንጂ የሃይማኖት መጠሪያ የኢስተርንም የኦሪየንታል ኦርቶዶክስም የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለትም አልነበርም። ኦርቶዶክስ የሚለው የኋላ ኋላ ይልቁንም ኦሪየንታል ኦርቶዶክስ እንኳን ኦርቶዶክስ በሚለው ስም ብዙ አይጠሩም። ኋላ ላይ ነው ይሄን ስም የያዙት እንጂ የሚገርማችሁ ከኬልቄዶን ጉባኤ በኋላ አልተሰነጠቁት። እንግዲህ ኦሪየንታል ኢስተርን ኦርቶዶክስ የተባለው ስያሜው ራሱ በስፋት መጥቶ ኦርቶዶክስ የሚለውን እንደ ባለቤትነት የያዙት ምስራቃውያን ኦርቶዶክሶች እንደሆኑ እናውቃለን። ካቶሊክ የሚባለው ሃይማኖት እንግዲህ ሁሉ ጊዜ እንደምናገረው የ1300 1034 ነው ምናምን ሳምቲንግ በደፈናው የዛሬ 1000 ዓመት አካባቢ ሮማን ኤምፓየር ነው። በቃ ካቶሊክ ማለት ሮማን ካቶሊክ ነው ካቶሊክ ማለት። ከዛ ውጪ እነሱ ወደኋላ ሄዶ ከኦገስቲን ነው የሚጀምረው። የመጀመሪያው ጳጳሳችን እንደውም አስፈላጊ ከሆነ ከኢየሱስ በኋላ ጴጥሮስ ነው። ከዛ በኋላ ሁለተኛው ጳጳሳችን ክሌመንት ኦፍ ሮም የሐዋርያ ጳውሎስ እና ጴጥሮስ ጋር አብሮ የነበረው ኤርሊ ቸርች ፋዘር የሚባለው ሰው ማለት ነው። እሱ ነው ሁለተኛው ጳጳሳችን። ከዛ በሂደት መጥቶ ኦገስቲን ጋር ይመጣል። እነዚህ ሰዎች የጠሯቸው ሰዎች ጴጥሮስም፣ ክሌመንትም፣ ኦገስቲንም እነዚህ ዩናይትድ ክርስቲያን ከሚባሉት በደፈናው የሃይማኖት ስያሜ ኦርቶዶክስ፣ ካቶሊክ፣ ጴንጤ የሚል ነገር ከመምጣቱ በፊት የነበሩ የእግዚአብሔር ሰዎች ናቸው። ኤርሊ እና ሌት ቸርች ፋዘርስ ናቸው እንጂ እነዚህ ሰዎች ኦርቶዶክስም ካቶሊክም አልነበሩም። ሲጀመር ካቶሊኮች ዝም ብሎ ነው በቃ እንትን የሚሉት በቃ ክሌም የሚያደርጉት የፈለጋቸውን ነው ክሌም የሚያደርጉት። ጳውሎስም የእነሱ ጳጳስ ነው ማለት ነው። አንገት ቆርጠው እዛ ጣሊያን ውስጥ ይሄንን ደግሞ ዘቅዝቀው ሰቅለው ዛሬ ጳጳሳችን እሱ ነው የሚሉ ይበሉ። ዶንት ወሪ። ግን ካቶሊክ ሳይሆን ብሌም የሚደረጉ ሮማውያን ናቸው። የሆነውም ሆኖ ዋናው ፖይንቴ በዚህ ሐዋርያው እከሌ የተባለ ታዋቂ ሰው ፈልጌ አላገኘውም። ለምንድን ነው የሚለውን ነገር ሰርች ሳረግ ከባፕቲስቶች እና ከፕሬስቢቴሪያን አስተሳሰብ ከሉተራን እና ቸርች ኦፍ ኢንግላንድ በመነሳት ከአና ባፕቲስት ስታይል ወይም ደግሞ ከነሱ ብራንቾች ተነስቼ ሰርች ለማድረግ በሞከርኩት የሚገርማችሁ ሁሉም የሚለው ምንድን ነው ለቤተ ክርስቲያን ምስረታ መንፈስ ቅዱስ እነዚህን 5ቱን ኦፊሶች ለቤተ ክርስቲያን ሰጥቶ የኤርሊ ቸርች መጽሐፍ ቅዱስ ከመጻፉ በፊት አዲስ ኪዳን ባልነበረበት ጊዜ አባቶች ታስታውሳላችሁ፣ ኤርሊ ቸርች ላይ እኮ የሚነበብ መጽሐፍ አልነበራቸው። አዶን ነው ስንቶቻችሁ አስባችሁ እንደምታውቁ ይሄንን። እኛ ዛሬ ቸርች ስንሄድ ባይብል ነው የምንሰብከው፣ ብሉይ ኪዳንም አዲስ ኪዳንም ስልካችን ላይ ጨምራለን። እነሱ ከእስራኤል ሀገር ውጭ ያሉት አንደኛ የሚነበብ ብሉይ ኪዳን የትም ቦታ አይገኝም። ሴፕቱዋጀንት የሚባል በግሪክ የተተረጎመ እነሱም ጥቅልሎቹ የተለያዩ ናቸው። እነሱም ደግሞ እንደነ ጳውሎስ አይነት ሰዎች ጋር ብቻ የሚገኙ ነበሩ። የግሪክ ቋንቋ ተናጋሪና ማንበብና መጻፍ የሚችሉ ግለሰቦች፣ እሱም ሁሉ መጽሐፍ ሳይሆን አንዳንድ ጥቅልሎች። አዲስ ኪዳን ገና መጽሐፍ ራሱ የተጀመረው 40-50ዎቹ ዓመት በኋላ ነው ደብዳቤዎቹ ራሱ መጽሐፍ የጀመሩት። ደብዳቤዎቹ ደግሞ ተሰብስበው ለሞዴል እነዛ የተጻፉት ለአዲስ ኪዳን ማደል እንዲሆንልን ከኢየሱስ ክርስቶስ ጋር የነበሩ ሰዎች ስለሆነ የጻፉት እነሱ ተሰብስበው ደግሞ አዲስ ኪዳን ሆነው አንድ ላይ የተጠሩት ከብዙ ዓመታት በኋላ ነው። ስለዚህ ኤርሊ ቸርች ላይ ሐዋርያ ስራ ላይ የምታነቧቸው ዛሬ ገላትያ፣ ፊልጵስዩስ ምናምን የምትሏቸው የሚነበብ መጽሐፍ አልነበራቸው። ምን ነበር የሚያደርጉት? ሶርሳቸው ምን ነበረ? ይጸልያሉ። መንፈስ ቅዱስ የገለጠለትን አንዱ ተነስቶ ይናገራል፣ ሌላው ቁጭ ብሎ ይለየዋል። እሱ ማለት ብዙዎቻችንን የሚመስለን ራእይ ያየ ማለት ይመስለናል። የተገለጠለት የሚለው ሬቨሌሽን ያገኘ በክርስቶስ ሞትና ትንሣኤ ላይ የተረዳው መረዳት ካለ ተነስቶ ያስተምራል፣ ሌላው ቁጭ ብሎ ይሰማዋል። ዋናው ሶርሳቸው ኢየሱስ ክርስቶስን በአካል የሚያውቀው የእሱ ሞትና ትንሣኤ ምስክር የሆነ ከሐዋርያት ወይም ከሐዋርያት ጋር ቀረብ ያለ ሰው ከኢየሩሳሌም ሲመጣ እንደዚህ አይነት ሰው ማግኘት ማለት ልክ ላይብረሪ እንደማግኘት ቤተክርስቲያን እንደማግኘት ነበር የሚቆጠረው። ያለው ሶርስ ይሄ ብቻ ነው። አንዳንድ ጊዜ ሰብትዋጀንት ኮፒዎችን እንደነ ጳውሎስ እንደነ ባርናባስ የገማልያል ቴዎሎጂ ስኩል ውስጥ ነው የሚተዋወቁት የሚባል የቸርች ሂስትሪ ላይ አንብቤያለሁ አንዴ ኢቭን እና ጳውሎስ። ስለዚህ እንደነዚህ አይነት ሰዎች ጋር ብቻ ነው የሚገኘው። እሱም ሙሉ ሳይሆን እሱም አንዳንድ ጥቅልሎች ናቸው የሚገኙት የብሉይ ኪዳን። የሂብሩማ እዛ ቤተ መቅደስ ውስጥ ብቻ ነው ያለው። ስለዚህ እነዚህ ሰዎች ሶርሳቸው ምንድን ነው? የበጉ ሐዋርያት ናቸው። ለምስረታ ፐርፐዝ
እግዚአብሔር እነዚህን 5 ኦፊሶች ሰጥቷል። ሐዋርያዊ አገልግሎት የሚያገለግል ከሀገር ሀገር ሄዶ ሐዋርያዊ አገልግሎት ያገለግልና ተመልሶ ይመጣል። ወንጌል ሰባኪ ወንጌል ሰብኮ ያመጣል። አስተማሪ እዛ ያስተምራል። ፓስተር ደግሞ ሰብስቦ እረኛው ደግሞ ይመራቸዋል። ነብዩ ደግሞ ትንቢታዊ አገልግሎት ያስተምራል ከመድረክ። ትንቢታዊ አገልግሎት ማለት ራእይ ያየ የሆነ ህልም እያለመ መንገር ሳይሆን የተረዳውን የእግዚአብሔርን አጀንዳ ኢዝሊ እንደሌሎቹ ጾሞ ጸልዮ አያመጣም። በቀላሉ መድረክ ላይ ሲቆም የእግዚአብሔርን ሐሳብ በቀላሉ አንደርስታንድ ያደርግና ያንን ትንቢታዊ መልእክት በትምህርትና በስብከት መልክ ያስተምራል እየመጣ። ስለዚህ ለቸርች ምስረታ እግዚአብሔር ተጠቅሞበታልና ካሁን በኋላ እንደዚህ አይነት ነገር የለም። ከፈለክ በቀበሌ ሊቀመንበር ማሳሰብ ይሁን፣ ከፈለክም በከፍተኛ በምናምን የሚባለው ካውንቲና ምንትን ይሁን፣ ዋናው የተፈለገው የእግዚአብሔርን ህዝብ ወንጌል ሰብከን አምጥተን ያመጣነውም በየትኛውም ስታይል ሊሆን ይችላል። ኤፒስኮፓል ሊሆን ይችላል፣ ፓስተራል ሊደርሺፕ ሊሆን ይችላል፣ ወይም ደግሞ ቢሾፕ ወይም ደግሞ በፖፕ ሊመራ ይችላል። ኢደዝም ማያረር ዋናው ለእግዚአብሔር መንግስት ማመዘጋጀታችን ነው። ሰዎች ወንጌል ሰብከን አምጥተን ክርስቶስን መምሰልን አስተምረን ደቀ መዝሙር እናደርጋቸዋለን። ይሄ ነው።